ይሆንም ያኖ ሌላ ሐውልት በማቆሙ ደግ አደረክ እንለዋለን ማለት ነው። እኔ ደጋፊው ነኝ። የኦሮሞ ህዝብ በመሬቱ ላይ ስለሚነቅለውም ሆነ ስለሚተክለው ሐውልት የጎረቤቶቹን ፈቃድ መጠየቅ የለበትም ብዬ ነው ማለት ነው። ማንንም ፈቃድ አይጠይቅም። ፊንፊኔ ላይ የትኛውን ሐውልት ልንቀል የትኛውን ልትከል የሚለው ፈቃድ አያስፈልገውም። ስለዚህ ፈለገው መትከል ይችላል። ባክብሮት እነኛ ወገኖች ማድረግ ያለባቸው ነገር ምንድነው? አበባ ሄዶ ማስቀመጥ ነው። ከሚኒሊክ ወንጀል ጋር ለምን ራሳቸው እንደሚያጣብቁ አይገባኝም። ለምንድነውስ አንድ ወገን ብቻ እንደዚህ የሚቆረቆረው? ለአንድ ሀገር አንድ ወገን ብቻ ከተቆረቆረ አንድ ችግር አለ ማለት ነው። የሚዛን መዛባት የማዝነው ሊማሩ አለመቻላቸው ነው። በተደጋጋሚ የሚቀርብላቸው ትንተናም ማዳመጥ አለመቻላቸው ያሳዝነኛል። ወንት ማናቸው እነዚህ? አሁን በአዲሱ መጽሐፌ የጀሚላ እናት ላይ እነኚህን ሰዎች ስም ፈልጌላቸው ነው። ማን ልበላቸው? እነኚህ እነማን ናቸው? ወያኔ ነፍጠኞች፣ ርዝራዦች ምናምን ይላቸዋል። እኔ ሳስበው ኢትዮ አማሮች የሚል ነው ስም ያወጣውላቸው። ኢትዮ አማሮች ማለት ምንድነው? በኢትዮጵያዊነት ስም ላንድ ወገን ለወይም ላንድ ቡድን የባህል የበላይነት የሚታገሉ ወገኖች ናቸው። እነሱ ራሳቸውን የአንድነት ኃይሎች ይላሉ፣ ትብብር ይላሉ፣ ቅንጅት ይላሉ፣ የተለያየ ስም ሊሰጡ ይችላሉ። እኔ ግን እንደው ጨንቆኝ ማለት ነው ስም ስፈልግላቸው ኢትዮ አማሮች ያለፈው ታሪክ አመለካከት ተሸካሚ እስካለ ድረስ ታሪክ አልፏል እንላለን አሉ። ሰዎቹ ሞተዋል። የሰዎቹ አመለካከት ተሸካሚዎች ግን አሁን አሉ። ስለዚህ ወራሾቹ ያመለካከት እኛ ልጅ የደም ስጋ ምናምን አይደለም። ያመለካከቱ ወራሾች እስካሉ ድረስ አመለካከቱ ስርዓቱ አለ። አሁን ወደ ዝርዝር ከገባን በጣም አስቸጋሪ ነው። ግን የውሸት ታሪክ የነሱ ታሪክ እነሱ ገዳ የሚባል ስርዓት እንደነበረ መነሳት አይፈልጉም። ዋቀፈና ጥንቆላ እንደሆነ ይነግሩናል። ኦሮሚያ ከባህር ውስጥ ወጥቶ ወይም ከሌላ ከማዳጋስካር መጥቶ የሰፈረ ነው ይሉናል። እንደዚህ እያሉ የሚሳደቡ ህዝብን የሚሳደቡ ሰዎች ቁጭ አድርገው ስለ ታሪክ ይነግሩናል። እንግዲህ አሁን እንደዚህ ያለ ንግግር ከተጀመረ ያላለው ነው ደግሞ ጥሩ የሁላችንም ታሪክ እናንሳ። እነሱ የሚሉት ነው፣ እኛ ደግሞ ምን እንላለን? ቀዳማዊ ሚኒሊክ የሚባል ሰው አልነበረም። ተረት የሰለሞናዊውን አገዛዝ ስርዓት ተረት ጽፎ የሸዋ መሳፍንትን ዘር በፈጠራ እኔ ራሴ ማድረግ እችላለሁ። እንደዚህ እያልን እኛ ማፍረስ ልንጀምር እንችላለን። አንንካ የሚባልም ከሆነ ያንድ ወገን ብቻ አይደለም አንንካ የሚባለው። ኦርቶዶክስ ቤተክርስቲያን በኩል እያፈኑ ለመግዛት ሲሞክሩ ነበር። ባለፈው ምንድነው ያደረጉት? አምቦ ላይ በዚህ አይነት መንገድ እያሸማቀቁ ህዝቦች ቋንቋቸውን፣ ባህላቸውን፣ ትውፊታቸውን እንዳይጠቀሙ እያሸማቀቁ የራሳቸውን ባህል ለማልበስ ነው የሚጥሩት። አሁን አይሰራም። በአንድ ወቅት ሰርቶ ነበረ። አሁን ጊዜው አልፎበታል። ያ ዘመን አልፏል እና እነኛ ወገኖች ያው እስከመጨረሻ ይሞክራሉ። በዚህ አጋጣሚ የምነግራቸው ግን ያ ዘመን አልፏል። መጪው ዘመን ሁሉም ህዝቦች እኩል የሚሆኑባት አፍሪካ ቀንድ ወይም ኢትዮጵያ መመስረት ነው የሚያዋጣው።